እስኪ አንድ ሁኔታ በአይነ ህሊና እናምጣ። ቦታው በጣም መዝናኛ የበዛበት ቦታ ነው። ሰዓቱ ምሽት ላይ በአንድ ጠረጴዛ ላይ አቤል የተባለን ሰው ታየዋለህ። አቤል ቆንጆ ልብስ ለብሷል፣ ፀጉሩን ተስተካክሏል። ጠረጴዛው ላይ ውድ መጠጥ አለ። ከጎኑ ደግሞ ከተማው ላይ ስሟ የሚነሳና የወሬ ርዕስ የሆነች ቆንጆ ልጅ ተቀምጣለች። አቤል ያለ የሌለ አቅሙን እየተጠቀመ ነው። በጣም ታምራለች ይላታል። የሚጠጣውን ሁሉ እሱ ነው የሚሞላላት። ባወራችው ቁጥር ከልቡ ይስቃል። ለሷ ምቾት ሲል ራሱን እያጨናነቀ ነው። በውጭ ለሚያየው ሰው አቤል የልጅቷን ልብ የማረከ ይመስላል። ግን ልክ በ5 ሜትር ርቀት ላይ ሌላ ወንበር ላይ የተቀመጠ ሌላ ወንድ አለ። እስኪ ይሄኛውን ደግሞ ካሌብን በለው። ካሌብ የአቤልን ያህል ገንዘብ የለውም። እንደ አቤል ሽክ ብሎ አልለበሰም። እንዲያውም ያቺ ቆንጆ ልጅ በዛ እንዳለች እንኳን ልብ ያላት አይመስልም። ከ10 ደቂቃ በኋላ ምን እንደሚፈጠር መገመት ትችላለህ? ልጅቷ ለአቤል ደክሞኛል ወደ ቤት ልሂድ ብላ ዋሽታው ከካሌብ ጋር ቁጥሯን ተለዋውጣ በሳቅ እየደከመች ትወጣለች። አቤል ግራ ገብቶት የከፈለውን ሂሳብ እያየ ብቻውን ይቀራል። ይህ ለምን ሆነ? አቤል ጥሩ እንዳልነበረም ነበር። አቤል አላከበራትም፣ አክብሯታል። ታዲያ ችግሩ ምንድን ነው? ወዳጄ፣ ችግሩ የአቤል ገንዘብ መኖር ወይም መልክ አልነበረም። ችግሩ አቤል የሷን ኢጎ ወይም ኩራት እየመገበ ስለነበር ነው። ካሌብ ግን የሷን ኢጎ እንዲሞት አደረገው። ቆንጆ ሴቶች ውዳሴን እንደ ኦክሲጅን ነው የሚተነፍሱት። አቤል ኦክሲጅን ሰጣት፣ ስለዚህ አሰልች ሆነባት። ካሌብ ግን እስትንፋስ ነሳት፣ ስለዚህ እሱን ለመተንፈስ መፈለግ ጀመረች። ዛሬ በዚህ ቪዲዮ አንተም እንደ አቤል እየሆንክ ለምን ሴቶች ይሸሹኛል ብለህ መጠየቅን እንድታቆም አደርጋለሁ። የሴቶችን አእምሮ የምትጠልፍበትን ያበጠውን ኢጓቸውን ወይም ኩራታቸውን ሰብረ ልክ እንደ ማግኔት አንተ ላይ እንዲጣበቁ የምታደርግበትን 7 ሳይንሳዊና ስውር ስነልቦና የሚነኩ ምስጢሮችን እነግርሃለሁ። ይሄ ለሴቶች ክብር ነፈጋቸው የሚል ተራ ወሬ አይደለም። ይሄ ስነልቦና ነው። ይሄ ህልውና ነው። ከአቤል ወደ ካሌብ ለመቀየር ዝግጁ ነህ? እንግዲያውስ እንጀምር። በቅድሚያ ሁሌም የምነግርህና ሁልጊዜም ማስታወስ ያለብህን አንድ ሳይንሳዊ እውነታ ልንገርህ። የሰው ልጅ አእምሮ ለአንድ ነገር ዋጋ የሚሰጠው ያ ነገር ብርቅ ሲሆን ብቻ ነው። ይሄ ሎ ኦፍ ስካርሲቲ ይባላል። አንድን ነገር በፈለክበት ሰዓት ማግኘት የምትችል ከሆነ ያ ነገር ላንተ ዋጋ የለውም። አሁን ወደ ቆንጆ ሴቶቹ እንምጣ። አንዲት ቆንጆ ሴት ፎቶ በለጠፈች በደቂቃዎች ውስጥ በመቶዎች የሚቆጠሩ ወንዶች በዳይሬክት ሜሴጅ እና በኮሜንት ያሞካሿታል። ይህ ለሷ የዶፓሚን መጠኗን በፍጥነት የሚጨምርላት ነው። አእምሮዋ ለዚህ ውዳሴ ተላምዶታል። አንተ እንደ ማንኛውም ወንድ በጣም ታምራለሽ፣ አይኖችሽ ያበራሉ ብለህ ስትነግራት ለሷ ምንም ማለት አይደለም። ውሃ ውስጥ እንደተጨመረ አንድ ጠብታ ውሃ ነው የሚሆነው። ምንም አዲስ ስሜት አትፈጥርባትም። ታዲያ ምን ማድረግ አለብህ? የውዳሴ ምንጩን አድርቅባት። ግንኙነታችሁ ገና ሲጀምር ስለ መልኳ ምንም አትናገር። ይህ የመጀመሪያው ሾክ ነው። ትገረማለች። ይሄ ልጅ ለምንድነው ውበቴን ያላደነቀው ብላ ራሷን መጠየቅ ትጀምራለች። ማድነቅ ካለብህ በምርጫዎቿ ላይ አተኩር። መልኳን ፈጣሪ ነው የሰጣት፣ ለዛ አልፋችበትም። ነገር ግን አለባበሷን፣ አመለካከቷን ወይም የምታወራበትን መንገድ አድንቅ። ለምሳሌ እንዲህ በላት፣ ከውጫዊ ገጽታሽ ይልቅ ቫይብሽ ወይም ደግሞ ሁኔታሽ በጣም ደስ ይላል። እንደዚህ አይነት አመለካከት በዚህ ዘመን ብርቅ ነው። ይሄ አባባል ምን እንደሚያደርግ ታውቃለህ? አንደኛ፣ አንተ እንደ ሌሎች ወንዶች በውበቷ ብቻ እንዳልተማረክ ታሳያለህ። ሁለተኛ፣ ከውጫዊ ገጽታሽ ይልቅ ስትል ውበቷን እንደ ሁለተኛ ደረጃ ነገር አድርገህ ፍሬም አደረግከው ማለት ነው። ሳታዋርዳት፣ ነገር ግን ቦታዋን እንድታውቅ አደረግካት። አሁን እሷ ላንተ የምታቀርበው ከውበት በላይ የሆነ ነገር እንዳላት ማረጋገጥ አለባት። ጨዋታው ተቀየረ ማለት ነው። ይሄኛውን ነጥብ ስንመለከት ሴቶች በተለይም ቆንጆ ሴቶች የወንዶችን ስሜት በመቆጣጠር ረገድ የተፈጥሮ ተሰጥኦ አላቸው። አንተ ምን ያህል እንደምትወዳት ወይም ደግሞ በሷ እንደተነካህ ለማረጋገጥ ትናንሽ ፈተናዎችን ትወረውርብሃለች። ለምሳሌ ሆን ብላ ስለ ሌላ ወንድ ታወራ ይሆናል። ጓደኛዬ ዮናስ እኮ እንደዚህ ያደረገልኝ፣ ወይም ደግሞ ሌሎች ወንዶች እንዴት እየጠየቋት እንደሆነ ትነግርሃለች። አብዛኛው ወንድ በዚህ ጊዜ ይረበሻል፣ ይቀናል፣ ፊቱ ይቀየራል። ማን ነው እሱ ብሎ ይጠይቃል። ይሄ ነው ውድቀቱ። አንዴ ስሜትን ከተቆጣጠረች በኋላ የሷን ኢጎ አበዛህላት ማለት ነው። ስለዚህም እሷ አሃ ይሄ ልጅ በእጄ ውስጥ ነው ብላ ታስባለች። በሳይኮሎጂ ይህ ሪአክሽነሪ ቢሄቪየር ይባላል። አንተ ለሷ ድርጊት ምላሽ የምትሰጥ ከሆነ መሪዋ እሷ ነች ማለት ነው። አንተ ግን ይህንን ማጥመጃ መዋጥ የለብህም።
ምንም እንዳልተፈጠረ ሁን። ስለ ሌላ ወንድ ስታወራ ፈገግ ብለህ ስማት። አልፎ ተርፎም አበረታታት። ዋው ጥሩ ልጅ ይመስላል፣ ለምን አንድ ዕድል አትሰጪው ብለህ ተናገራት። ይሄ ምላሽህ ውስጧን ያናገዋል። ቅናት ትጠብቅ ነበር፣ አንተ ግን መተማመን አሳየህ። ይህ ኳይት ኮንትሮል ይባላል። አንተ በራስህ ሙሉ እንደሆንክና በእሷ መኖርም ሆነ አለመኖር እንደማትናወጥ ስታሳያት ያኔ ነው ያበጠው ኩራቷ የሚሰበረው። ያንተን ትኩረት ለማግኘት መጣር ያለባት እሷ እንደሆነች ይገባታል። ወደ ቀጣዩ ነጥብ ስናልፍ ብዙ ወንዶች ሴትን ልጅ ልክ እንደ መስታወት በቀላሉ የምትሰበር አድርገው ይይዛሉ። ሁሉንም ነገሯን እሺ ይላሉ። ይህ ናይስ ጋይ ሲንድሮም ወይም ደግሞ የመልካም ወንዶች ሲንድሮም ይባላል። ሴቶች ደግሞ ናይስ ጋይን ወይም ደግሞ መልካም ወንድን ይወዳሉ፣ ልክ እንደ ወንድም፣ ግን አይማልሉበትም። ሴት ልጅን እንድትማልል ለማድረግ ከፈለክ ከሷ ጋር ፑሽ ኤንድ ፑል ወይም መግፋትና መሳብ የሚባለውን ቴክኒክ መጠቀም አለበት። ከሁሉም በላይ ደግሞ እሷን ከሰማይ እንደወረደች መላእክት ሳይሆን እንደምትበጠብጥ ታናሽ እህትህ አድርገህ ቁጠራት። ለምሳሌ የሆነ ነገር ተሳስታ ይሆናል፣ አትናደድ። በጨዋታ መልክ አሹፍባት። በቀልድ መልክ አድርገህ እያደረገች ያለችውን ነገር ስትነግራት ምን እንደሚፈጥር ታውቃለህ? በመጀመሪያ ሳቅ ይፈጥራል። ሁለተኛና ዋናው ነገር ደግሞ እሷን ከተሰቀለችበት ዙፋን ላይ አውርደህ መሬት ላይ ታስቀምጣታለህ። እሷን እንደ እኩል ወይም ደግሞ እንደ ልጅ ማየትህ አንተ ከእሷ በላይ ወይም ደግሞ እኩል ስታተስ እንዳለህ በስነ ልቦና ይነግራታል። ሴቶች በተፈጥሮ ከነሱ በታች ለሆነ ወንድ ፍላጎት የላቸውም። አንተ በእሷ ላይ ማሾፍ መቻለ በራስ መተማመንህ ከጣሪያ በላይ መሆኑን ያሳያል። ነገር ግን ተጠንቀቅ። ይህ በፈገግታና በጨዋታ ስሜት መሆን አለበት። ፊትን አጨፍግጎ መሳደብ ሳይሆን በስላቅ መናገር ነው። ይሄኛው ነጥብ ደግሞ በጣም ወሳኝ ነጥብ ነው። በተለይም ደግሞ ብዙ ጊዜ የሚያጋጥም ስለሆነ ቀጠሮ ትይዛላችሁ፣ በየደቂቃው ትሰርዛለች፣ ወይም ደግሞ ቴክስት ስታደርግላት ለቀናት ትጠፋለች። ይህ ሆት ኤንድ ኮልድ ባህሪ ይባላል፣ ወይም ደግሞ ሙቅና ቀዝቃዛ ባህሪ ማለት ነው። ዓላማው አንተን በማጠራጠር ውስጥ ከቶ ዋጋህን ዝቅ ማድረግ ነው። ብዙ ወንዶች እዚህ ላይ ስሜታዊ ይሆናሉ። ለምን እንደዚህ ታደርጊያለሽ ብለው ይጨቃጨቃሉ፣ ወይም ደግሞ ፈርተው ችግር የለውም ብለው ያልፉታል። ሁለቱም ስህተት ነው። ከተቆጣህ ተነካህ ማለት ነው። ዝም ካልክ ደግሞ ናቀችህ ማለት ነው። ትክክለኛው መንገድ ይሄ ነው። የወንድነት ግልጽነት። ባህሪዋን ቀለል አድርገህ ያለ ንዴት ንገራት። ስራ የሚበዛብሽ መምሰል የለብሽም። ነገሩ ካልተመቸሽ ወይም ፍላጎቱ ከሌለሽ ዝም ብለሽ መናገር ትችያለሽ ትላታለህ። ይህ አባባል እንደ ሚሳኤል ነው። ለምን? አንደኛ የምትሰራውን ድራማ አጋለጥክባት። ሁለተኛ አንተ ለጨዋታ ጊዜ እንደሌለህና ቀጥተኛ እንደሆንክ አሳየህ። ሴቶች ድንበር ያላቸውን ወንዶች ያከብራሉ። የሚፈልገውንና የማይፈልገውን በግልጽ የሚናገር ወንድ ከፍተኛ ዋጋ ያለው ወንድ ነው። ይህ ንግግርህ ትንሽ ኩራቷን ይነከዋል፣ ግን ደግሞ ከልቧ እንድታከብርህ ያደርጋል። ይሄኛው ነጥብ ደግሞ ቆራጥነትን የሚጠይቅ ነው። በድርድር ጥበብ ውስጥ አንድ ሕግ አለ። ከጠረጴዛው ለመነሳት የተዘጋጀው ሰው ድርድሩን ያሸንፋል። በግንኙነትም ተመሳሳይ ነው። የሴቷ ትልቁ ጉልበት ምን እንደሆነ ታውቃለህ? ይሄ ወንድ አይተወኝም፣ ይወደኛል፣ የትም አይሄድም የሚለው እምነት ነው። ይህ እምነት እስካላት ድረስ እንደፈለገች ትሆንብሃለች። ይህንን እምነት መስበር አለብህ። መቼ? ልክ አክብሮት ስትነሳህ፣ ልክ መስመር ስታልፍ፣ እንደማትፈልግህ ስታሳይ ወይም ስትንቅህ። መከራከር የለብህም፣ መሳደብም የለብህም። ዝም ብለህ ራቅ በል። ቴክስት አታደርግ፣ አትደውል፣ ስቶሪዋን አትይ። ይህ ዝምታ ከየትኛውም ስድብ በላይ ይጎዳታል። ለምን? ምክንያቱም ያልጠበቀችው ነገር ነው። አሁን ይደውላል፣ አሁን ይለምነኛል ብላ ትጠብቃለች። ቀናት ሲያልፉ ግን ጭንቀት ውስጥ ትገባለች። ምን ተፈጠረ? ሌላ ሴት አገኘ እንዴ? እኔ በቂ አይደለሁም እንዴ? እያለች ራሷን መጠየቅ ትጀምራለች። ያ እብሪተኛ ኢጎዋ መሰንጠቅ ይጀምራል። ያኔ ነው ስልኳን አንስታ ጠፋህ እኮ የምትለው። አስታውስ፣ መተው መቻል የአንድ ወንድ ትልቁ ጉልበቱ ነው። አሁን ወደ መጨረሻውና ወሳኙ ነጥብ እንምጣ። አንዳንድ ጊዜ ሴቶች በቀጥታ ይተኩሱብሃል። አለባበስን ታጣጥልብሃለች፣ በቁመትህ ትቀልዳለች፣ ወይም አንተ እኮ አራዳ አይደለህም አይነት ነገር ትላለች። ይህ በጣም አስቀያሚው ፈተና ነው። ራስን ለመከላከል ከተፍጨረጨርክ ወደቅህ። ስለዚህም አንተ ነገሩን ገልብጠው። ስለ አለባበስ አስተያየት ለመስጠት እኮ የፋሽን እውቀት ያስፈልጋል። ለዚህ ደግሞ አንቺ ገና ብዙ ይቀርሻል ትላታለህ። አየህ፣ እሷ ያነሳችውን ነጥብ ተጠቅመህ እሷን ሕፃን አደረግካት ማለት ነው። አሁን መከላከያ ውስጥ የገባችው እሷ ነች። በመጨረሻም ጊዜህን አስወድድባት። ቆንጆ ሴቶች ወንዶች ትኩረት ለማግኘት ሲለምኑ ነው የለመዱት። አንተ ግን ለየት በል። ቴክስት እንደመጣልህ በሰከንዶች ውስጥ አትመልስ።
ስራ እንዳለህ፣ ህይወት እንዳለህ ተወቅ። ወሬውን ቀድመህ አንተ ጨርስ። እሺ በኋላ እናወራለን፣ አሁን መሄድ አለብኝ በል። ከቆንጆ ፊት በላይ መሆኗን እንድታስመሰክርልህ አድርግ። ከመዝናናት ውጪ ምን የተለየ ክህሎት አለሽ ብለህ ጠይቃት። አንተ እንደ ሽልማት ራስን ስታቀርብ እሷ ያንን ሽልማት ለማሸነፍ መጣር ትጀምራለች። ወንድሜ እነዚህ 7 ነጥቦች መርዛማ ለመሆን አይደለም። ዓላማው እኩልነትን ለመፍጠር ነው። ሴቶች ራሱን የሚያከብር የሚፈልገውን የሚያውቅና ለማንም የማይንበረከክ ወንድ ይፈልጋሉ። የእሷን የተጋነነ ኢጎ ስትሰብር በእውነቱ እየረዳሃት ነው። እውነተኛ ማንነቷን እንድታይ እድል እየሰጠሃት ነው። ይህንን ሞክረውና ለውጡ ነኝ። ግንኙነቶችህ በራስ መተማመንህና ህይወትህ ይቀየራል። የዛሬ ቪዲዮ ይህን ይመስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ ማድረጉን እንዳትረሳ። ለቻናሉም አዲስ ከሆንክ ሰብስክራይብ በማድረግ የደወል ምልክቷን ተጫን። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።